English for Ethiopia Unit 5. English for Ethiopia Grade 1 Unit 5. Grade 1. Grade 1 Unit 5. ይህን እንመለከታለን እንግዲህ ልጆች English for Ethiopia Grade 1 Unit 5. Unit 5 Domestic Animals. ዶሜስቲክ አኒማልስ የሚለውን እንመለከታለን ማለት ነው። ዶሜስቲክ ዩኒት 5 ዶሜስቲክ ምን ማለት ነው? የቤት እንስሳ። ዶሜስቲክ አኒማልስ ማለት የቤት እንስሳ ማለት ነው። እነዚህን አብረን እንመለከታለን። ዶሜስቲክ አኒማልስ የሚሉት ምን የቤት እንስሳ የምንላቸው ምን ናቸው? ዶሜስቲክ አኒማልስ የቤት እንስሳ የምንላቸው ምን ናቸው የሚለውን ትማራላችሁ ማለት ነው። አሁን በሚገባ እንመልከት። ከነዚህ መካከል ማን አለ? ዶንኪ። ያችሁ ዶንኪ DONKEY እቺ ምን ማለት ነው? አህያ ማለት ነው። አህያ። እሺ ሌላ ደግሞ እንመለከታለን። ሆርስ HORSE ሆርስ ደግሞ ማለት ነው ፈረስ። ፈረስ ማለት ነው። ሆርስ ፈረስ ማለት ነው። ጎት GOAT ጎት ደግሞ ማለት ነው ፍየል። ፍየል ማለት ነው። እሺ ሌላ ዶግ DOG ዶግ ምን ማለት ነው? ውሻ። ውሻ ማለት ነው። ካት ደግሞ ማለት ነው ድመት። ድመት ማለት ነው። እሺ ሌላ ደግሞ ማን ያለን? ሄን ማለት ነው ዶሮ። ካው ምን ማለት ነው? ላም። ያችሁ ላም ማለት ነው። እንዳትረሱ ያዙ በደንብ። ከዛ ኦክስ ደግሞ ማለት ነው በሬ ማለት ነው። ሽፕ ማለት ደግሞ ማለት ነው በግ ማለት ነው። እዛ ማን አለ? ካሜል ደግሞ ማለት ነው ግመል ማለት ነው ልጆች። ስለዚህ ዶሜስቲክ አኒማል ከሚባሉት መካከል እንግዲህ በተወሰነ መልኩ እነዚህን ልትይዙ ያስፈልጋቸዋል ማለት ነው። እሺ አሁን ደግሞ የምንመለከተው ነው አክቲቪቲ 1 ሊስን ኤንድ ሪፒት ዘ ሳውንድስ ኦፍ ሌተር C D ማን ነው? አሁን በሲ በዲ በጂ በኤች እና በኦ የሚጀምሩ የቤት እንስሳ ዶሜስቲክ አኒማል ስም ትጽፋላችሁ ማለት። ለምሳሌ በሲ ማን አለ? ካው። በዲ ማን አለ? ዶግ። በጂ ደግሞ ጎት ፍየል። በኤች ደግሞ ማን አለች? ሄን። እሺ ሄን ሆርስ ምን ነው? ፈረስ ብለናል። በኦ ደግሞ ኦክስ። ያችሁ ኦክስ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። በሲ ማን አለ? ካው። በሲ ማንን? ካው ማለት ነው ላም ብለናል። በዲ ደግሞ ማን? ዶግ ማለት ነው ውሻ። በጂ ጎት ማለት ፍየል ማለት ነው። በኤች ደግሞ ሆርስ ምን ማለት ነው? ሆርስ ፈረስ ማለት ነው። በኦ ደግሞ ኦክስ ማለት በሬ ማለት ነው ብለን ተመልክተናል ማለት ነው። ስለዚህ እናንተም እንደዚህ አድርጋችሁ ሌሎችንም መመስረት ትችላላችሁ ማለት ነው ልጆች። እሺ ይህን ካየን አሁን ብሌንድ ዘ ሌተርስ ኤንድ ሪድ ዘ ወርድስ ቱ ዩር ፍሬንድስ። አሁን በትክክል ማስቀመጥ ማለት ነው።
እኔ እጽፍላችኋለሁ። እናንተ ደግሞ በትክክል ሲቀመጥ እንዴት እንደሚሆን ትለያላችሁ ማለት ነው። ለምሳሌ እንደዚህ አድርጌ ባስቀምጥላችሁ ኦ እና ኤክስ አለ በአንድ ላይ ሲሆን ምን ይሆናል? ኦክስ። ምን ማለት ነው? ኦክስ ማለት በሬ ማለት ነው። አሁን ደግሞ ሲኦ ደብሊው እንዲህ አድርጌ ባስቀምጥ እንዴት በአንድ ላይ ይሆናል? በአንድ ላይ ሲሆን ሲኦ ደብሊው ምን ማለት ነው? ካው። ምን ማለት ነው? ላም ማለት ነው። ይሄ ላም ማለት ነው። ይሄኛው ኦክስ ደግሞ ማለት ነው በሬ፣ በሬ ማለት ነው ብለናል። እሺ ስለዚህ አሁንም እናንተ እነዚህን የመሰሉ ሌሎችንም አብራችሁ ምን ታደርጋላችሁ? ታስቀምጣላችሁ። ለምሳሌ ዲኦጂ እንዲህ አድርጎ ቢያስቀምጥ ምንድን ነው በትክክል ሲጻፍ? ዶግ ምን ማለት ነው? ውሻ። ያቺው ውሻ ማለት ነው። ይሄ ውሻ ማለት ነው። እሺ ሌላ ደግሞ ጂኦኤቲ እንዲህ ብሎ ቢቀመጥ በአንድ ላይ በትክክል ሲቀመጥ ይሆናል ጎት። ጂኦኤቲ ቀረብ ቃሉ ይጻፉና ምን ማለት ነው? ይህ ምን ማለት ነው? ፍየል ማለት ነው። ፍየል ጎት፣ ፍየል ማለት ነው። እሺ ሌላ ካት ሲኤቲ፣ ሲኤቲ እንዲህ ብሎ ተቀመጠ። በትክክል ሲቀመጥ ይሆናል ካት። ካት ምን ማለት ነው? ካት ድመት። ያችሁ ድመት ማለት ነው። ድመት ማለት ነው። ሌላ ኤችኢኤን፣ ኤችኢኤን ቢባል በአንድ ላይ ሲሆን ምን ይሆናል? ሄን ምን ማለት ነው? ዶሮ። ዶሮ ማለት ነው። ሴት ዶሮ ማለት ነው። ሄን። እሺ ሌላ ሲኤኤምኢኤል እንደዚህ ቶሎ ቢሰጣችሁ ምን ታደርጋላችሁ? ካሜል። ሲኤኤምኢኤል ምን ማለት ነው? ካሜል ግመል። ግመል አያችሁ፣ ግመል ማለት ነው። እንዲያርጋችሁ ጽፋላችሁ። ሌላ ደግሞ HORSE ይሄ ምን ማለት ነው? ሆርስ። አስተካክላችሁ ጽፋችሁ HORSE ምን ማለት ነው? ሆርስ። ሆርስ ማለት ነው ፈረስ። ፈረስ ማለት ነው። እንደዚህ አድርጋችሁ ትጽፋላችሁ ማለት ነው። ስለዚህ በዚህ መሰረት ሌሎችንም እናንተ መጻፍ ትችላላችሁ ማለት ነው። አክቲቪቲ ስሪ አሁን እንመለከተዋለን። አክቲቪቲ ስሪ የሚለውን ደግሞ አሁን አብረን እንመለከታለን ማለት ልጆች። አክቲቪቲ ስሪ ሊስን ቱ ዘ ቮይስ። ሊስን ምን ማለት ነው? ሊስን ማለት አዳምጡ ማዳመጥ ነው። ቱ ዘ ቮይስ፣ ቮይስ ደግሞ ማለት ነው ቮይስ። ቮይስ ደግሞ ድምጽ ማለት ነው። ድምጽ ድምጽ ማለት ነው። ኦፍ ኢች ዶሜስቲክ አኒማልስ ኤንድ ማች ዊዝ ዜር ኔምስ። አሁን ድምጻቸውን እየሰማችሁ እንታደርጋላችሁ የትኛው እንደሆነ ከስማቸው ጋር ታስቀምጣላችሁ። ለምሳሌ ሚያው 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 የምትል ምን እንስሳ ናት? ካት። ካት ምን ማለት ነው? ድመት። ድመት እንዴት እንደምትጮህ ታውቁታላችሁ ማለት ነው። ውሻ ደግሞ እንዴት ነው የሚጮኸው ታውቁታላችሁ። ውሻ ምን ይባላል በእንግሊዝኛ? ዶግ። ዶግ ውሻ ይባላል ማለት ነው። እንዴት እንደሚጮህ ደግሞ እናንተ ድምፅ ሰምታችሁ መለየት ትችላላችሁ ማለት ነው። እሺ አህያ ደግሞ እንዴት እንደምትጮህ ታውቁታላችሁ። አህያ እንዴት እንደምትጮህ፣ አህያ ማለት ነው ዶንኪ። አያችሁ ዶንኪ ማለት አህያ ማለት ነው። እንዴት እንደምትጮህ ደግሞ ታውቃላችሁ። ለምሳሌ ፍየል እንዴት እንደምትጮህ ታውቃላችሁ። ፍየል ምን ማለት ነው? ስሟ ጎት። ጎት ፍየል ናት። ስለዚህ እንዴት እንደምትጮህ ደግሞ እናንተ ታውቁታላችሁ ማለት ነው። ሆርስ። ሆርስ ደግሞ ምንድነው? ፈረስ። ሆርስ ፈረስ ማለት ነው። እንዴት እንደሚጮህ ታውቁታላችሁ እናንተ። ሆርስ ፈረስ፣ የፈረስ ድምጽ ምን እንደሆነ ታውቃላችሁ ማለት ነው። ሌላ ሄን። ሄን ማለት ዶሮ ማለት ነው። እንዴት እንደሚጮህ ታውቃላችሁ። ድምጿን አስታውሱና እናንተ ደግሞ ስሟ ማን እንደሆነ በእንግሊዝኛ በደንብ መለየት ትችላላችሁ ማለት ነው። እሺ ከዚያ ድመት። ድመት ምን ናት? ካት። እንዴት እንደምትጮህ ታውቃላችሁ ማለት ነው። እቺ ካት ማለት ድመት ማለት ነው ልጆች። ድመት እንዴት እንደምትጮህ
ታውቃላችሁ ማለት ነው። አሁንም ሊስን ቱ ዩር ቲቸር፣ ሊስን ማለት አዳምጡ ማለት ነው። ኤንድ ራይት ዘ ኔምስ፣ እነዚህ ስማቸው ምን እንደሆነ ለምሳሌ ላም ብታዩ እናንተ ላም ብታዩ ስሟ በእንግሊዘኛ ምን ይባላል? ምን ይባላል? ካው ካው። እሺ አሁን ደግሞ ግመል ብታዩ ግመል ብታዩ ስሟ በእንግሊዘኛ ምን ይባላል? ካሜል ካሜል። አያችሁ። ፈረስ ብታዩ አሁን ደግሞ ምን ብታዩ? ፈረስ ፈረስ ብታዩ ስሙ ማን ይባላል በእንግሊዘኛ? ሆርስ ሆርስ። አያችሁ። ፈረስ ብታዩ ሆርስ ነው። በሬ ብታዩ ደግሞ ምን ይባላል? ኦክስ። እሺ ላም ብታዩ ምን ይባላል? ካው ብለናል ማለት ነው። ካው። ስለዚህ እንደዚህ አድርጋችሁ እናንተ በእንግሊዘኛ ስታያቸው ስማቸው በእንግሊዘኛ ማን እንደሚባል መለየት ትችላላችሁ ማለት ነው ልጆች። እሺ አሁን ደግሞ ሌሰንቱ ቶኪንግ አባውት ፌቮራይትስ ኤንድ ላይክስ። አሁን ቶኪንግ ምን ማለት ነው? ቶኪንግ ማለት ማውራት መናገር ማለት ነው። አባውት ማለት ስለ ማለት ነው። ይሄ አባውት ማለት ነው። አባውት ማለት ደግሞ ስለ ማለት ነው። ፌቮራይትስ ማለት የምንወደው፣ ኤንድ ላይክስ ስለምንወዳቸው ነገሮች መናገር ማለት ነው። ሊስን ኤንድ ሪፒት ዘ ኤክስፕሬሽን ጊቭን ቢሎ። አሁን ይህንን የምጽፍላችሁን እናንተ ምን ታደርጋላችሁ? ትደግማላችሁ። እየደገማችሁ ታነባላችሁ፣ ትጽፋላችሁ። ለምሳሌ ላይክ ምን ማለት ነው? ላይክ ሲጻፍ እንደዚህ ነው። ምን ማለት ነው? መውደድ ማለት ነው። መውደድ። ፌቮራይት ምርጫ ማለት ነው። ደግሞ ይሄ ፌቮራይት ማለት ነው ምርጫ መምረጥ፣ የምመርጠው ማለት ነው። ስለዚህ ላይክ ምን ነው እያቸዋለሁ? መውደድ ነው። ስለዚህ አይ ላይክ ዳሽ፣ እኛ ምን ወዳለን? ለምሳሌ አይ ላይክ ብሬድ ብንል ዳቦ እንወዳለን እያልን ማለት ነው። አይ ላይክ ብሬድ ብንል ምንም ዳቦ እንወዳለን። ስለዚህ አይ ላይክ ባናና፣ አይ ላይክ እሺ አይ ላይክ ቲ ብንለው ለምሳሌ ቲ ማለት ነው ሻይ ማለት ነው። እኔ ሻይ እወዳለሁ። አይ ላይክ ባናና። ባናና ደግሞ ምንድነው? ሙዝ እወዳለሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ እናንተም የበለጠ ማስፋፋት ትችላላችሁ ማለት ነው። ማይ ፌቮራይት። አሁን ደግሞ ፌቮራይት ምንድነው ብያችኋለሁ? ፌቮራይት ደግሞ ምርጫ ማለት የምመርጠው ማለት ነው። ፌቮራይት ይህ ፌቮራይት ምንድነው? ምርጫ ማለት ነው። ማይ ፌቮራይት አያችሁ። ማይ ፋቮራይት የኔ ምርጫ ማይ ፋቮራይት ኢዝ ቲ ሻይ ነው የምመርጠው። ከሌላው ሻይን እመርጣለሁ ብላችሁ እንደዚህ ማስቀመጥ ትችላላችሁ ማለት ማይ ፌቮራይት ኢዝ። ለምሳሌ ምሳሌዎች አሉ፣ እነሱን አብረን እንመለከታለን። አይ ላይክ ኦክስ ዘ ሞስት። እኔ ምን ወዳለሁ አለ? አይ ላይክ ኦክስ ዘ ሞስት። አያችሁ፣ ከሌሎች እንስሳት ይልቅስ ምን ወዳለሁ አለ? በሬ ወዳለሁ። አይ ላይክ ኦክስ ምንድነው? በሬ ብለናል። ዘ ሞስት ማለት ደግሞ ከሌሎች የበለጠ ማን ወዳለሁ አለ? በሬ ማየት ወዳለሁ ብሏል ማለት ነው። እንዲሁም ደግሞ ማይ ፌቮራይት ዶሜስቲክ አኒማል ኢዝ አን ኦክስ። አሁን ለምሳሌ ምን አለ? ማይ ፌቮራይት ዶሜስቲክ አኒማል ማይ ፌቮራይት ዶሜስቲክ አኒማል ኢዝ አለና ምን አለ? አን ኦክስ ምንድነው አለ? በሬ ነው። አን ኦክስ አለማን ነው። ማይ ፌቮራይት ያችሁ ማይ
ፌቮራይት ዶሜስቲክ አኒማል ከቤት እንስሶች መካከል የኔ ምርጫ ወይም ደግሞ ማየት የምወደው ምን ነው አለ ኢዝ አን ኦክስ አን ኦክስ። አሁን አን ለምን አለ የሚለው እንመለከታለን። አሁን እዚህ እሺ አን ኦክስ አለ ማለት ነው። አን ኦክስ ለምን አን አለ ብለን ስንመለከተውን ቫውል ሌተርስ አያችሁ፣ ቫውል ሌተርስ የሚባሉ ማን አሉ? ኤ ኢ አይ ኦ እና ዩ። እነዚህ ምን ናቸው? ቫውል ሌተር ናቸው ማለት ነው። ስንት ናቸው? 5 1 2 3 4 5። ስለዚህ እነዚህ ነጠላ ከሆኑ ወይም ደግሞ አንድ ከሆኑ የሚከተላቸው ማን ነው? አን ይከተላቸዋል ማለት ነው። አን ነው የሚከተላቸው። ስለዚህ አሁን ኦክስ የጀመረው ማን ነው? በኦ ስለሆነ ኦ ደግሞ ምን ብለናል? ቫውል ሌተር ና ስላልነ ስለዚህ ማን ይከተላታል? አን ይከተላል ማለት። ስለዚህ አን ኦክስ ተባሏል ማለት ነው። ይህንን ለጊዜው ይህን ያልከያዛችሁ በቀጣይ በሰፊው ስለምንማራቸው ሰፋ አድርገን እንማራቸዋለን። ታያችሁላችሁ ማለት ነው። እሺ ዘ ዶሜስቲክ አኒማል which I like the most is an ox. The domestic animal which I like the most is an ox. I like the most is an ox. ምን ወዳለ ኦክስ አን ኦክስ በሬ ነው የምወዳለ ማለት ነው። በሬ እወዳለሁ ከቤት እንስሳት መካከል አለማን ነው። ስለዚህ አይ ላይክ እናንተ አሁን አይ ላይክ እያላችሁ መጻፍ ትችላላችሁ ማለት ነው። አይ ላይክ እያላችሁ የምትወዱትን መጻፍ ትችላላችሁ። ለምሳሌ አይ ላይክ ዳሽ ቢሆን አይ ላይክ ዳሽ። ለምሳሌ ሚት ምን ነው? ስጋ። ሚልክ ወተት። አይ ላይክ ቲ ሻይ። አይ ላይክ ኮፊ ቡና። ያችሁ እንደዚህ እያደረጋችሁ የምትወዱትን በደንብ መናገር ትችላላችሁ ማለት ነው። እሺ ማይ ፌቮራይት ዶሜስቲክ አኒማል ኢዝ ካሜል። ይህ ደግሞ ማይ ፌቮራይታችሁ ምንድን ነው? ፌቮራይት ምርጫችሁ ዶሜስቲክ አኒማል ምንድን ነው የምትባለው? ለምሳሌ ካሜል፣ ጎት፣ ሽፕ፣ ካው፣ ላም፣ ኦክስ፣ በሬ። እንደዚህ እያደረጋችሁ ምርጫችሁ የሆኑትን እናንተ ማስቀመጥ ትችላላችሁ ማለት ነው። እናንተ ምርጫችሁ የቱ እንደሆነ ለይታችሁ ማስቀመጥ ትችላላችሁ ማለት ነው። ቴል ዘ ዶሜስቲክ አኒማል ዛት ዩ ላይክ ዘ ሞስት። አሁን በጣም የምትወዱት የቤት እንስሳ ማን ነው የተባላችሁት? ኤግዛምፕል which domestic animal do you like the most? ስለዚህ አይ ላይክ ካው። አይ ላይክ ካውስ። ላሞችን እወዳለሁ አልክ ወይም አለች። እንደገና አይ ላይክ ካት። ድመት እወዳለሁ አለች። ስለዚህ እንደዚህ ያርጋችሁ የምትወዱትን እናንተ መናገር ትችላላችሁ ማለት ነው። የምትወዱትን እንደዚህ ያርጋችሁ መናገር ትችላላችሁ ማለት ነው። አይ ላይክ ዳሽ ዘ ሞስት ቢላችኋል። ለምሳሌ አይ ላይክ ዳሽ ዘ ሞስት። በጣም የምወደው ዳሽን ነው። ማን ነው? ለምሳሌ ካው። ሄን የሚወድ ሊኖር ይችላል። ሄን ማለት ዶሮ ነው። ኦክስ በሬ የሚወድ ሊኖር ይችላል። ጎት ፍየል የሚወድ ነው። ስለዚህ አይ ላይክ ዘ ሞስት ዳሽ የሚለውን እናንተ በጣም የምትወዱትን ማስገባት ትችላላችሁ ማለት ነው። በጣም የምትወዱትን ማስገባት ትችላላችሁ። እሺ
ማይ ፌቮራይት ዶሜስቲክ አኒማል ማይ ፌቮራይት ዶሜስቲክ አኒማል ኢዝ ዳሽ። አሁን በጣም የምትወዱት የቤት እንስሳ ማን ነው የሚለው ነው። ስለዚህ ለምሳሌ ማይ ፌቮራይት ዶሜስቲክ አኒማል ኢዝ ካው። አያችሁ፣ ማይ ፌቮራይት ዶሜስቲክ አኒማል ኢዝ ዳሽ ተባላችሁ። አሁን ማይ ፌቮራይት ዶሜስቲክ አኒማል ኢዝ ዳሽ ተባለ። ለምሳሌ ካው ከወዳችሁ ላምን ከወዳችሁ ካው ትላላችሁ። በሬ ከወዳችሁ ኦክስ፣ ፍየል ከወዳችሁ ጎት። እንደዚህ ያደረጋችሁ ታስቀምጣላችሁ ማለት ነው። እሺ ስለዚህ ማይ ፌቮራይት አሁን ማይ ፌቮራይት ማለት የኔ ምርጫ በጣም የምመርጣቸው ለምሳሌ የዶሜስቲክ አኒማል ማለት የቤት እንስሳ ማለት ነው ብያችኋለሁ። ከነዚህ ውስጥ ማይ ፌቮራይት ዶሜስቲክ አኒማል ኢዝ ብላችሁ አያችሁ ማይ ፋቮራይት ዶሜስቲክ አኒማል ኢዝ ዳሽ። ማይ ፌቮራይት ዶሜስቲክ አኒማል ኢዝ ዳሽ። አሁን እኔ ከቤት እንስሳት የምወዳቸው ማለት ማይ የኔ ማለት ነው። ፌቮራይት ደግሞ ምንድነው? ምርጫዬ፣ የኔ ምርጫ መመርጣቸው ዶሜስቲክ አኒማል። ዶሜስቲክ አኒማል ደግሞ ማለት ነው የቤት እንስሳ ከቤት ሰዎች መካከል ለምሳሌ ላም የሚወድ ሰው ምን ይላል? ካው። ሄን ዶሮ ማለት ነው። ጎት ፍየል። ሽፕ ምንድነው ደግሞ? ሽፕ በግ። እንደዚህ ያደርጋችሁ እናንተ መለማመድ አለባችሁ ማለት ልጆች። እንደዚህ ያደርጋችሁ የምትወዷቸውን በመዘርዘር መለማመድ አለባችሁ ማለት ነው። እሺ ይህን ከተለማመዳችሁ አክቲቪቲ 4 ቴል ዩር ላይክስ ኦር ፌቮራይትስ ኢን ፔርስ። ፔርስ ማለት ደግሞ ማለት ነው ብያችኋለሁ። ፔር ማለት ጥንዱ ናችሁ ማለት ነው። ፔርስ ማለት ሁለቱ ናችሁ ማለት ነው። አሁን ሁለቱ ናችሁ ምን እንደምትወዱ መናገር። ይህ ሁለት መሆን ማለት ፔር ማለት ሁለት ማለት መሆን። ሁለቱ ናችሁ ጓደኛችሁ ጋር ደግሞ የምትወዱት ላይክ የምትወዱትና ፌቮራይት የምትመርጡት። ላይክ የምትወዱት ላይክ ማለት ነው መውደድ ማለት ነው። ፌቮራይት ደግሞ ማለት ነው ፌቮራይት ደግሞ ምን ነው? መምረጥ የምትመርጡት ማለት ነው። ስለዚህ ይህንን ከክፍል ጓደኛችሁ ጋር ሆናችሁ አብራችሁ ተነጋገሩ። ፌቮራይታችሁ ምን ነው? እንደገና ደግሞ ላይክ የምታደርጉት የምትወዱት ምንድነው የሚለውን መነጋገር ትችላላችሁ። ለምሳሌ ዘ ዶሜስቲክ አኒማል which I like the most is hen አለ። ዘ ዶሜስቲክ አኒማል ምን አለ? hen ሄንና ዶሮ። ዘ ዶሜስቲክ አኒማል which I like the most is horse። ሆርስ ደግሞ ምን ነው? ፈረስ አለ። ዘ ዶሜስቲክ አኒማል which I like the most is dog። ዶግ ደግሞ ምን ነው? ውሻ። ምን አለ? ዶግ ምን ነው? ውሻ። እቺ ውሻ ብለናል። ዘ ዶሜስቲክ አኒማል which I like the most is goat። ጎት ደግሞ ምን ነው? ፍየል ብለናል። በዚህ መሰረት እናንተ ላይክ እና ፌቮራይታችሁን መናገር ቻላችሁ። ሌሰን 3 ዩዚንግ WH words in questions። ይህ በደንብ መማር አለባችሁ። ደግሞ ያሁኑን ምንድነው? WH questions WH በWH የሚጀምሩ ጥያቄ የምንጠይቅባቸው ስንት አሉ የሚለውን አሁን በሚገባ ይሄን ለትዙ ያስፈልጋቸዋል። WH questions የሚባሉ አሉ። ምን ናቸው? እነሱም አንደኛው say the following words after your teacher ተብላችኋል። አሁን what
የመጀመሪያ ማን ኋት ማለት ነው ምን ማለት ነው ኋት። ከዚያስ ሁ WHO ሁ ማለት ደግሞ ማለት ነው ማን ማለት ነው ማን። ኋት ማለት ምን ማለት ነው። ሁ ደግሞ WHO ሲሆን ማን ማለት ነው ልጆች። እሺ ሌላ ዌር ደግሞ ቦታ ነው የሚያመለክተው የት ማለት ነው የት። ዌር ማለት ነው የት ማለት ነው። ዊች ደግሞ የትኛው ማለት ነው። ሆይ ማለት ነው ለምን ማለት ነው። አያችሁ ኋይ ማለት ለምን ማለት ነው። እሺ ዌን ይሄ ደግሞ ጊዜን የሚያመለክት ነው መቼ ማለት ነው መቼ። ሃው ይሄ ደግሞ እንዴት ማለት ነው እንዴት ማለት። ስለዚህ እነዚህ ሰባቱ ምን ይባላሉ? WHO questions ይባላሉ ማለት ነው። WH ምንድን questions እንዳትረሷቸው ደግምላችኋለሁ። እነዚህ በጣም ወሳኝ ስለሆኑ እንደግመን እናያቸዋለን። ምን ይባላሉ ስማቸው? WH ምንድን questions ይባላሉ ማለት ነው። ስለዚህ ደግመን ስንመለከታቸው ማን ናቸው? ደግመን እንመለከታቸዋለን። የመጀመሪያው ኋት ብለናል። ኋት ማለት ምን ማለት ነው። ሁ ማን ማለት ነው። ይህ ደግሞ ሰውን ነው ማን ማለት ነው። ዌር ደግሞ ማለት የት ማለት ነው ቦታን ስለሚያመለክት። ዊች ደግሞ የትኛው ማለት ነው። እሺ ሆይ ደግሞ ለምን ማለት ነው። ለምን እንደዚህ አደረክ ብለን ለመጠየቅ ሆይ እንጠቀማለን ነው። ዌን ይህ ደግሞ መቼ ማለት ነው። ጊዜን ነው የሚነግረን መቼ የሚል ነው። ዌን ይህን ይነግረናል። ሃው ደግሞ ይነግረናል እንዴት የሚለውን ይነግረናል ማለት። ስለዚህ እነዚህ 5WH questions ይባላል ማለት ነው። 5WH questions በምን ነው የሚጀምሩት? በW እና በH ስለሚጀምሩ ማለት ነው። በW እና በH ስለሚጀምሩ ምን ተባሉ? WH questions ይባላሉ ማለት ነው። ስለዚህ ኋት ማለት ምንድን ነው አልኳችሁ? ኋት ማለት ምን ማለት ነው። ሁ ማለት ማን ማለት ነው። ዌር የት ማለት ነው። ዊች የትኛው፣ ዋይ ለምን፣ ዌን መቼ፣ ሃው እንዴት የሚለውን የሚነግሩ ናቸው ማለት ልጆች። እንዴት የሚለውን ይነግሩናል ማለት ነው። ስለዚህ እነዚህ አጠቃላይ ምን ይባላሉ? WH questions ተብለው ይጠቀሳሉ ማለት ነው። አክቲቪቲ ቱ ሊስን ኤንድ ሳይ ዘ ፎሎዊንግ ሴንቴንስስ አፍተር ቲቸር። አሁን ዋት ኢዝ ኤ ዶሜስቲክ አኒማል። አሁን ምን አለ? ዋት ኢዝ ኤ ዶሜስቲክ አኒማል። ዶሜስቲክ አኒማል ምንድን ነው? አያችሁ፣ ጥያቄ ነው ጠይቀማል። ዋት ኢዝ ዶሜስቲክ አኒማል። ዋት ዶሜስቲክ የቤት እንስሳ ማለት ምንድን ነው ብሎ ጠይቋል ማለት ነው። ይሄ ዋት ብሎ ዋት። አያችሁ፣ ይህን ጥያቄ